ሸርሜላ ጋር መሄድ ምን ያስፈልጋል? ምን ነው በየሰለ ማለት እዝጎ ሩታ ይኸውልሽ አንቺ አብርሃም ለማግኘት ጉዞ ትቆፍራለሽ ሩታ ገባሽ? እኛንም ሸጠሽናል ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? ተባልን ልጅ ነው ብሎ ደውሎ ጠየቀኝ። ዳኒ ኑና ከበር ዞር አርጓት ብሎ ነው የደወለው። አሰሚ ውሸት ነው። ምንድን ነው ውሸት? ሁሉም ነገር ውሸት ነው። እዚህ ስትንጫጫ እንደው ውሸት እንደውልልሽ አንቺልሽ መስሎኝ የመጣሁት ለሳ የዋለው የማይሆን ነገር ተናግሮኝ ስለነበር ከአንቺ ጎን ነበሩ ስለነበር አላነሳሁላችሁም። ማለት በሩ ጋር ሄደሽ አልሄድኩም። ሜሪ አልሄድኩም። አትጭይ እጮሃለሁ። አትጭይ ነገር እያወራሽ እንዴት ነው የማጮኸው? አንቺ አትጭይ በደንብ ነው እንጂ የምጮኸው። አምላካ ምን አባኸው ምጮኸው? ስነ ስርዓት ይኑርሽ። አይ ሚዲያ ጫጫታ ይዘሽ ሩታዬ አይዞሽ ነገ ለሚላሉ ሰላም ነበር ደረጃ ምን ነበር? በጣም እኔ ከእለት ወደ እለት ማለት ነው ሩታ በጣም እያስጠቃችን ነው የሄደችው። ገባችሁ? በቃ መሄድ ያለባትን ጥግ ሄዳለች። በቂ ነው፣ ከበቂ በላይ ነው ያደረገችው አብርሃምን ለመመለስ። ከዚህ በኋላ እሱ በጣም አሁን ላይ ከይሄ እንዴት ነው ወደ ንቀት ሁሉ ሄደ። በሽ መለመኑ መለማመጡ ወደ ንቀት ሁሉ ምንም ማታበታ ጀግና ወንድ ስለሆነ ነው በቃ ምናምን ለዚህ ድረስ መድረስ የለብንም። በቃ የራሱ ጉዳይ የራሱ ነው። ገባኝ። ምን በሱ ቆርባን አንድ እንደ ማንኛውም ሰው አንድ ወንድ በሱ ቆርባን ለጨላለች ምሪ ቆርባን ወለደች በቃ አሁንም ድጋሚም የጀርባ አጥንታ ነው አራተኛም ትርጉም ይሄ በጣም ብዙ ነገር አለ። እሷን ብለን ብዙ ነገር ይደሳዝን። አይዞክ ማን ጠራ ደስታ የሚባለው ተንከራተተ በጣም ነው በቃ የሚያሳዝነው። እግዚአብሔር አይዞክ አሳዘናችሁ አሳዘናችሁ። ናፍቃኝ እሱ እሷን ይወዳል። እሷን ይነት እንደ ጓደኛም ይሄ ምናምን ማሳየት የለባትም። በቃ ማስቀኛ አርጋን የተጠቀመችው አብርሃምን ማስቀኛ አርጋ እንዴ ልጅ ወደ ፍቅር ውስጥ ገብቷል እኮ ዳኒ። ከዛ ደግሞ አልፈልግም የሚባል ቲያትር አለ። እኔ ዛሬ በጣም ሩታ በጣም ያናደደች ትናንትና ቁልፍ ተቀብላለች ነው። ስለዚህ ይሄን ነገር ፈልጋለሁ ደውለህለታል አይደል? አሁን ደግሞ የደስታ ወዳጅ ናት ከፈለገችው ሩታ ማንድት ነው እንኳን ፈልገህ መሸሸጊያ ማድረግ የለባትም። ስለወደዳት ነገ ጠዋት አብርሃም ጋር አሪፍ ብትሆን ታውቃታለህ ሩታ ጆሮ የላትም ውሻ ነው የምታረቀው። ስለዚህ ይሄም ልጅ በጊዜው ይነገረው እሱ የታወቀ ነው። ሰው ውሻ ነው የምታረጉ እናንተ ውሻ አረገቻቸው። እጁን ማንሳት አለበት። ጣጣ የላትም ሴትዮ። ግራ እየገባኝ ኢትስ ኦኬ አይ ግሬሎ እሷም እንትን ነው ልጅ ስላት የለች መጣይ ስላት ሄዳለች ምናምን በቃ ያለችበትም እኮ ውጥረቱን ይገባሃል። በጣም ጌታው ትዕግስቱ ስጠኝ። የሩታ ነገር ያሳስባል። ሩታዬ ጤነኛ ነሽ ግን ለነሱ ብለሽ መስለኝ ከአብርሽ ጋር ስትጣይ ነበር። አንቺ ግን ክብር የሚባል አታውቂም። ከዚህ በፊት ካንቺ ጋር ሲያሽቃብጡ ነበር። ዛሬ ደግሞ እነሱን ከፍ ዝቅ ጭዋት ይሻራ። ተረጋጊ ነው ቆንጆ ተረጋጊ። ሩታዬ እንዴ ምን ሆነሽ ነው? ስንታፍ ነው የምታወሪ ነው ቆንጆ? ከዚህ በፊት ከሀገር ወጣለሁ አልሽ። ሲጀምር ደግሞ ከዚህ በፊት ቤተሰቤ ጋር ሄዳለሁ ስትይኮ ለሁለት ወር ለምን ትሄጃለሽ? ግን ሂጂ ለሁለት ሳምንት ለሶስት ሳምንት መሄድ ትችላለሽ። ልጄ ናፍቀኛል፣ ልጄ ማየት ፈልጋለሁ ነው አለሽ እንጂ አትጂ ከናካቴ አትጂ አላለሽም። ሲቀጥል ደግሞ ባለፈው እንግዲህ መቼም ቪዲዮ አለ መሄድ አለብኝ መሄድበት ደግሞ ግዴታ ለኔም ለብዙ ሰው ያስፈልጋል አልሽ። እኔ ግን ቤተሰብ ጋር ማን ነው የሚያስተካክልኝ? ማለት ማን ነው የሚከለክልሽ? ጥያቄ ነው ባይዘው ጥያቄ ነው። ማነባቱ ነው አብርሽ ለዛም ፈቶሽ እንዴ ሊጠይቅሽ ይችላል? ምን ስለሆነ ነው የምታስፈቅጂ? ባልሽ እኮ አይደለም። በቃ ቢያንስ በልጃችሁ ምክንያት ላገባው ይችላል። ከዛ ውጪ ግን ቢያንስ ሊያገኝ ከመጣ አይ ቤተሰብ ይጋጫለሁ ማለት ትቻለሽ። ግዴታ እሱን ማስፈቀድ አልነበረብሽም። ለምን ሁለት አፍ ታወራለሽ? እንደማትሄጂ እኮ በጀመራ አውቀናል። ሲጀምር ሆኔ ነገር ጠንስሳ ነው ብለናል። አብርሽም አውቆልሻል። ፖሊስ አመጣለሁ። መቼ ነው ደግሞ ፖሊስ አመጣብሻለሁ አለ። አረ መድኃኒዓለም አንቺ ደግሞ የምታወሪ ያወራሹን አታቂም፣ የምታወሪ አታቂም። እና እንግዲህ እነ ሜሪ እኔም ልሽ ሜሪ የምትባይና ዳኒ የምትባል ማለት ነው ከሴት ስርቅ ጠጠፋ መንተ ሰውዬ እንደው አይ ሜኦኔ በነገራችን ላይ ሌቭላ ሲገባ ሌላ ነው የሚያወራ። እዚህ ሲመጣ ደግሞ አቤት አቤት አክቲንጉማ እናንተ ጋር ናችሁ፣ እናንተ ጋር ነው አለና ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ስር አስቀምጥላችኋለሁ። ዩቲዩብ ሰብስክራይብ አድርጉልኝ። አዲስ የከፈትኳለ ታውቃላችሁ። ይሄ ተቀጥቻለሁ፣ ቅጣት ስር ነው ዩቲዩብ። ይመለስ አይመለስ ማቆ ነገር የለም።
ያው አልጠፋም ብዬ ነው የምሰራ ድንገት ሊመለስ ስለሚችል ማለት ነው። ግን ወር አልሰጠኝም። እስከ መቼ ነው የሚለው ሜሴጁ አልመጣልኝም። ሞኒ እንዳነሳ ብቻ ነው የነገረኝ። እና ሰብስክራይብ አርጉኝ እሺ ነው ዶች ፕሌስ አርጉ። ምንም አይከፈልበትም። በቃ ወዳጅ ይሄ ብቻ ነው የአብርሽ ወዳጅ፣ የእርሜላ ወዳጅ፣ የሩታ የሌሎቹም የፍቅርዬ እና ሰብስክራይብ አርጉ። እንግዲህ እነዚህ ተበጣብጧል ማለት ነው። እና እኔ ከሩታ በጣም ብዙ ይታዘባለሁ። በእርግጥ ለአብርሽ ቤተሰብ ያልሆንሹ ለማንም ልትሆኛችን፣ ስፔሻሊ ደግሞ ለቡዜ ያልሆንሹ ለዳንና ለሜሪ አትሆኝም። ቢያንስ ሰው ሚዲያ ላይ ነው ያለሽና ምን አይነት ክብረ ቢስ ነው የምትባይ? ባይዘው ምን አይነት ባለጌ ብትሆኝ ነው የምትባይ? እኔ ልምከርሽ ብዬ ነው። ከዚህ በፊት እነ ዳኒ ወደ አንቺ የመጡት ተመልካች እኔ በጆሮ ነው የሰማው። ባይዘው የሩታ ደጋፎች ዳኒ ለምነው ከሩታ አጠገብ፣ ሜሪም እንደዛ ከሩታ አጠገብ ሁኑልኝ፣ እሷ ጋር ሂዱ። በቃ ሁሌ ገብቶ ነው ልጁ ሊቭ በገባ ቁጥር ነው ገብቶ የሚጨቀጭቁ ልጆቹን አይደለ እንዴ? ከዛ ከነሱ ከሩታ ጎን መሆን ጀመሩ ማለት ነው። አብርሽና ማን ነው ሶሪ ዳንና ሜሪ ገባችሁ አይደለ? ከዛ ውጪ ግን ተመልካች ነው የሚልከው። በእርግጥ ባለፈውም ተናዶባታል ሩታ ማለት ነው። የሩታ ደጋፊዎች በጣም ነው የተናደዱት። ለምን አብርሽ ጋር ትሄዳለች? ለምን መለመኑን አታቁም ብሎ በጣም የተናደዱ አሉ። ደግሞ በሰራችሁ ጥፋትን ባጠፋችሁ ጀግና ብሎ በውስጣችሁ እየተናደዱ የተቃጠሉ የሚኖሩም አሉ። አንዳንድ ደግሞ የተናደዱ እንዴት ትሄዳለች? ክብሯን ለምንድን ነው ማታስቀድሞ ብሎ የተናደዱም አሉና ምን ልላችሁ ፈልጌ ነው። በተለይ ደግሞ ከአንቺ ጋር በተሸገርሽን ወይም ደግሞ በተከፋሽ ሰዓት ከአንቺ ጋር ጎን የሆኑትን ማክበር አለብሽ ብዬ አስባለሁ። በተለይ እናንተ ድራማ ቢሰሩ ተመልካች ምን ይለኛል? ወይም በእርግጥ ለሰው ሰው አይኖርም ምንም፣ ግን ኦዲየንስ ክብር አለው። ኦዲየንስ በጣም መከበር አለበት ብዬ ነው ማስቡ። አንድ ፍቅር ማታስተምሩ በተለይ በሩታ ኝኝኝ ሁሌ በጣም ነው የሚገርመውና እንግዲህ እኔ ጥያቄም አለኝ በነገራችን ላይ ከሁሉም ዳንም ሜሪ የምትባይ ምን አገባችሁ እናንተው? ተለያዩ እኮ በቃ ተለያዩ። በእናንተ የተነሳ ጥላት ሆኑ እኮ እርስ በርሳችሁ አብርሽና ሩታ ማለት ነው። አሁን ደግሞ ምንድነው ተመልሳችሁ የመጣችሁ? የዳኒ ወዳጆ ናችሁ። አብርሽ ወንድ አይደለማ። እናንተውን ተመልሳችሁ ለደስታ አዘናችሁ። ለምን እሷ ያው አላብርሽ አትኖርም፣ ጀርባ አጥንቷ ነው አትኖርም። ስለዚህ አትለምኝ እኮ ነው የሚሉትና